መክፈቻ ንግግር እንዲያደርጉልን የአክሱም ዩኒቨርሲቲ ፕሬዝዳንት ክቡር ፕሮፌሰር ገብረየሱስ ብርሃነ ወደ መድረክ እንጋብዛለሁ። ስለዚህ ጋብዙልኝ እባካችሁ። ክቡር ፕሮፌሰር ገብረየሱስ ብርሃነ የአክሱም ዩኒቨርሲቲ ፕሬዝዳንት። እንግዶችና የተመራቂ ተማሪዎች፣ ወላጆችና ቤተሰቦች፣ የተከበራችሁ የአክሱም ዩኒቨርሲቲ አመራርና ሰራተኞች፣ የተከበራችሁ ውድ የአክሱም ዩኒቨርሲቲ የ16ኛው ዙር እጩ ተመራቂ ተማሪዎች፣ ክቡራትና ክቡራን፣ አክሱም ዩኒቨርሲቲ የ16ኛው ዙር ተመራቂ ውድ ተማሪዎች ለዓመታት የልፋታችሁና የድካማችሁ ፍሬ ለማየት ስለበቃችሁ በራሴና በአክሱም ዩኒቨርሲቲ ስም የተሰማኝ ደስታ ከልብ በመግለጽ እንኳን ደስ አላችሁ፣ እንኳን ለዛሬዋ የምረቃ ቀን አደረሳችሁ እላለሁ። እንደሚታወቀው ከፍተኛ የትምህርት ተቋማት ለአንድ ሀገር ሁለንተናዊ እድገት የማይተካ ሚና የሚጫወቱት በእውቀት፣ በክህሎት፣ በአመለካከት የበቃ ዜጋ በማሰልጠንና በማብቃት ለኢኮኖሚ ማህበራዊ ልማትና እድገት ከፍተኛ አስተዋጽኦ ያለው ትውልድ ማፍራት ነው። ለዚህ ተልዕኮ ለማሳካት አክሱም ዩኒቨርሲቲ በይፋ ተመስርቶ ስራ ከጀመረበት ከ1999 ዓ.ም ጀምሮ እስካሁን በሂደት እያደገ የመጣ ሲሆን በአሁኑ ሰዓት ከ72 በላይ የቅድመ ምረቃ ፕሮግራሞች እና ከ50 በላይ የድህረ ምረቃ ወይም ማስተር ፕሮግራሞች እና 8 የሶስተኛ ዲግሪ ፕሮግራሞች እንዲሁም በ4 የሕክምና ስፔሻሊቲ ተማሪዎችን ተቀብሎ የመማር ማስተማር ሂደቱን እያስቀጠለ ያለ የተግባር ዩኒቨርሲቲ ወይም አፕላይድ ሳይንስ በልየታ የተመደበ ዩኒቨርሲቲ መሆኑን ይታወቃል። ሆኖም ግን ከጥቅምት ወር 2013 ዓ.ም እስከ ጥቅምት 2015 ዓ.ም በክልላችን በነበረው አስከፊ ጦርነት ምክንያት በዩኒቨርሲቲውና በዩኒቨርሲቲው ማህበረሰብ የደረሰው ውስብስብ ችግሮች በመማር ማስተማር ላይ ያሰረሰባቸው ውጣ ውረድ ለሁላችሁ ግልጽ እንደመሆኑ በማስታወስ የትምህርት ገበታችሁ በአግባቡ ለመጨረስ ምንኛ ከባድ ተጽዕኖና ፈተና እንደነበረ ለመገመት አያዳግትም። ዩኒቨርሲቲያችን በጦርነት ምክንያት ከፍተኛ ውድመትና ዝርፊያ የደረሰበት በመሆኑ በመማር ማስተማር ላይ ከፍተኛ መሰናክልና ተጽዕኖ የፈጠረ ቢሆንም ከሰላም ስምምነቱ በኋላ መንግስት በመደበው ውስን በጀትና ባለን አቅም ትምህርት ለማስጀመር አስፈላጊ የሚባሉ ቁሳቁሶች በሂደት በመሟላት ስራ በማስጀመር የዩኒቨርሲቲው አመራርና መላው የዩኒቨርሲቲው ማህበረሰብ ከፍተኛ ጥረትና ርብርብ በማድረግ አስፈላጊው መስፈርት አሟልታችሁ ለዛሬው የምረቃ ዕለት ደርሷቸዋል። በመሆኑም ላጋጠማችሁ ከባድ ውጣ ውረድ በትዕግስትና በጥንካሬ አልፋችሁ የመመረቂያ መስፈርት አሟልታችሁ እነሆ በዛሬው ቀን ለምረቃ መድረሳችሁ እጅግ ከፍ ያለ ደስታ ይሰማኛል። በድጋሜ እንኳን ደስ አላችሁ አደረሳችሁ እላለሁ። ክቡራትና ክቡራን፣ አክሱም ዩኒቨርሲቲ እስካሁን በቅድመ ምረቃና በድህረ ምረቃ በድምር ከ49,000 በላይ ተመራቂዎች ወንድ 32,276 እና ሴት 16,725 ያስመረቀ ሲሆን የሴት ተመራቂዎች በመቶኛ ሲሰላ 34.1 ይይዛል። እነሆ ዩኒቨርሲቲያችን የ2018 ዓ.ም በዛሬው የምረቃ ቀን ደርሰን በቅድመ ምረቃና በድህረ ምረቃ ፕሮግራሞች በጠቅላላ 705 ተማሪዎች ለምረቃ በዩኒቨርሲቲው ሰኔት አጽድቀዋል። ከነዚህ በቅድመ ምረቃ ፕሮግራሞች በጠቅላላ 587 ተማሪዎች ያስመረቀ ሲሆን 432 ወንድ ሲሆኑ 155 ሴት ተመራቂዎች ናቸው። በሌላ በኩል
በድህረ ምረቃ ፕሮግራም 118 ተማሪዎች ማለት ወንድ 100 እና ሴት 18 እጩ ተማሪዎች በዛሬው ዕለት በዩኒቨርሲቲያችን ሴኔት ተሰጥቶ ለምረቃ አቅርበናል። ዩኒቨርሲቲያችን ካሳካቸው የተወሰኑ ለማከል አክሱም ዩኒቨርሲቲ የትኩረት መስክ ለይቶ የመማር ማስተማር ወቅቱን ያገናዘበ ለማድረግ የፕሮግራሞችና የካሪኩለም ክለሳና ለውጦችን ሙሉ በሙሉ በማካሄድ ስራ በማጠናቀቅ ደረጃ ላይ እንዳለ የላቦራቶሪና የወርክሾፕ መልሶ ግንባታ ሂደት በትኩረት እየሰራን እንዳለ የምርምርና ማህበረሰብ ተልዕኮውን ለማሳካት ከመንግስት በተመደበልን በጀትና ከውጭ የፋይናንስ ምንጮችን ተመራማሪዎቻችን በማፈላለግና በትብብር በመስራት በስፋትና በጥልቀቱ የሚያበረታታ ስራ እየሰራን እንገኛለን። ክቡራትና ክቡራን የዩኒቨርሲቲ ተልዕኮ ለማሳካት ምቹ ሁኔታ ለመፍጠር ረጅም ዕድሜ ያደረጉ ነባር ህንፃዎቻችን፣ ቢሮዎቻችን፣ የተማሪዎች ዶርምና የመመገቢያ አዳራሽ በውስጡ የነበሩ ቁሳቁሶች በሶስቱ ካምፓስ በተለይ በዋና ግቢ የጤና ሳይንስና በሽረ ካምፓሶች አመርቂ የጥገና ስራ እየተከናወኑ ቢሆንም ካለው የችግር ስፋትና ግዙፍነት ተጨማሪና ቀጣይ በጀትና ስራ እንደሚያስፈልግ በግልጽ እንገነዘባለን። እንዲሁም የዩኒቨርሲቲያችን አንዱ ካምፓስ በሆነው በጤና ካምፓስ የህንፃ ጥገናው የሆስፒታሉ የአገልግሎት ስታንዳርድ ከፍ የማድረግ ስራ እየተሰራ መሆንና በተለይ ደግሞ በ2017 ዓ.ም የጀመረው የካንሰር ሕክምናና አገልግሎት አጠናክሮ የማስቀጠል ስራ ተጠናክሮ እየቀጠለ ያለ መሆኑን በማብሰር የኩላሊት እጥበት አገልግሎት በቅርብ ጊዜ ለማስጀመር ዝግጅታችን በማጠናቀቅ ላይ እንገኛለን። ከዚህ ጋር በተመሳሳይ የአይሲቲ ኢንፍራስትራክቸር ዋየርለስ በሁሉም ካምፓሶች አገልግሎት እንዲያገኙ በዚህ በጀት ዓመት ፕሮጀክቱ ተጠናቆ አገልግሎት በመስጠት የመማር ማስተማሩ የምርምርና ማህበረሰብ አገልግሎት ተልዕኮ ለማሳካት ትልቅ ሚና እየተጫወተ ይገኛል። በተጨማሪም የተለያዩ ህንፃ ግንባታና የሶላር ፋርም ፕሮጀክቶች በሂደት እየተሰሩ ያለውን አካባቢና ዓለማዊ ተግዳሮቶችን ፈተና ቢሆንም በእቅድ በመመራት በጥብቀት ተጠናክሮ ወደ አገልግሎት መዋል የሚችሉ በርካታ ፕሮጀክቶች እንዳሉን ለማህበረሰባችን ለማስገንዘብ እንወዳለን። ከላይ በአጭሩ የተዘረዘሩ ውጤቶች ከመማር ማስተማር በቁርኝት የተሰሩ በመሆናቸው ለተመራቂዎቻችን ተግባር ተኮር ትምህርት እንዲቀስሙና ተወዳዳሪ እንዲሆኑ ትልቅ አስተዋጽኦ እንዳላቸው ግንዛቤ በመውሰድ ተልዕኳችን እንዲያሳኩልን ተጠናክሮ ማስቀጠል እንዳለብን ለማሳወስ እወዳለሁ። ውድ እጩ በመፍታት ወደ የተሻለ ደረጃ እንድታሸጋግሩ አስተዋጽኦአችሁ ጎልቶ እንዲታይ እያሳሰብኩኝ ቀጣይ ዘመን መልካምና ውጤታማ እንዲሆንላችሁ በራሴና በአክሱም ዩኒቨርሲቲ ስም ከልብ እመኛለሁ። በድጋሜ እንኳን ደስ አላችሁ። አመሰግናለሁ። በፈጣሪና እዚህ በተሰባሰባችሁት ፊት ቆሜ የመሐላ ቃሌን እሰጣለሁ። ለጤና ተቋምና ጎጂ ከሆኑ ተግባሮች እጠበቃለሁ። ራሴን እጠበቃለሁ። ማናቸውን ጎጂ የሆኑ መድኃኒቶች አልወስድም። እንደሚጎዳ እያወቅኩ ለሌሎች አልሰጥም። በተቻለ መጠን የነርስነት ሙያዬን ከፍ ለማድረግ እጥራለሁ። በነርስነት ስራዬ አማካኝነት የማውቃቸውን የግልና የቤተሰብ ሚስጥሮች እጠብቃለሁ። በሕግ ትምህርት ቤት ያገኘሁትን እውቀት ተጠቅሜ የሀገራችንን ሕጎች ለማክበርና ለማስከበር በብሔር፣ በዘር፣ በቀለም፣ በጾታ፣ በቋንቋ፣ በሃይማኖት፣ በሀብት፣ በትውውቅ፣ በፖለቲካ አመለካከት ወይም በሌላ ሁኔታ በሰው ልጆች መካከል መድሎ ሳላደርግ ሕዝብንና ሙያዬን በታማኝነትና በቅንነት እንዲሁም በሕግና በሕግ መሰረት ብቻ ለማገልገል ፍትህን
ለማስፈን በፈጣሪ ስም ቃል እገባለሁ። በፈጣሪ ስም ቃል እገባለሁ። በፈጣሪ ስም ቃል እገባለሁ። እንኳን ደስ አላችሁ። ኧረ በሉ። አመሰግናለሁ። ዶክተር አብርሃ አሰፋ በከፍተኛ ማዕረግ ሞራል ወላጆች ልጆቻችሁ ይሄን እዚህ ላይ ደርሶላችኋል። ስለዚህ ሞራል ከፍ ይበል። ሞራላችሁ ተማሪዎች፣ ተመራቂ ተማሪዎች ሞራላችሁ ጨምሩበት። ዶክተር በሪሁ ተኬ በከፍተኛ ማዕረግ ዶክተር በሪሁ ተኬ እየመጣ ነው። ሞራላችሁ ከፍ አድርጉት እንጂ በኋላ ያላችሁ ሳይንስ ሐዱሽ ገብረ አጽብሃ 91.67 ከተፈጥሮ እና ቀመር ሳይንስ ኮሌጅ ባዮሎጂ ትምህርት ክፍል አማኑኤል መንግስቱ አለማው 91.4 ደስ የሚል ሆኖ ሳገኘው ሁሌ የቀን በሆነ ብዬ ተመኘው ዛሬ ልዩነት ደስ የሚል ሆኖ ሳገኘው ሁሌ የቀን በሆነ ብዬ ተመኘው። እንኳን ደስ ያላችሁ። በጣም እናመሰግናለን። ፈተና